ውድ የሆኑ የፀጉር ምርቶችን እየገዛችሁ ውድ በሆኑ ሳሎኖች ውስጥ ጊዜያችሁን እየጨረሳችሁ ነገር ግን አሁንም ፀጉራችሁ የተሰባበረና መነቃቀሉን አላቆም ብሏችኋል? ቆይ ከመቀጠላችን በፊት አንድ ጥያቄ ልጠይቃችሁ። በዚህ ሳምንት ምን ያህል ፀጉራችን ተነቃቅሎ ተጥሏል? ዛሬ የምነግራችሁ ነገር በየማስታወቂያ የምትሰሙትን ላይሆን የደመቀ ወሬ አይደለም። አብዛኛው ሰው የፀጉር መሰባበር ሲያጋጥመው የሚሮጠው ወደ ውድ ሻምፖ ነው። ነገር ግን ዋናው መንስኤ ከጭንቅላታችን ቆዳ ስርና ከምንከተለው የተሳሳተ ልምድ እንደሚነሳ ያውቃሉ? ዛሬ በዚህ ቪዲዮ በሳይንስ የተረጋገጠና በቤት ውስጥ በቀላሉ የሚዘጋጅ የፀጉርን እድገትን ሙሉ በሙሉ የሚቀይር አስደናቂ ውህድ እናያለን። ይህ ጠቃሚ መረጃ ለብዙዎች እንዲደርስና እናንተም እንደዚህ አይነት የጤናና የውበት ሚስጥሮች ሁልጊዜ እንዲደርሷችሁ አሁኑኑ ቪዲዮውን ላይክ አድርጉት። ለምትወዷቸው ሰዎች ሼር ማድረጋችሁ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን አባል ይሁኑ። እሺ፣ ዝግጁ ከሆናችሁ ወደ ዋናው ሚስጥር እንግባ። ለመሆኑ የፀጉር መሰባበርና መነቃቀል ዋናው መንስኤ ምንድን ነው? ብዙዎቻችን ይህን ችግር የአየር ንብረት ወይም የዘር እርግማን አድርገን እንወስደዋለን። እውነታው ግን እዚህ ጋር ነው። የፀጉራችን 85-90% የሚሆነው ክፍል ኬራቲን በተባለ ፕሮቲን የተገነባ ነው። ይህ ፕሮቲን ሲቀንስ ወይም በከፍተኛ ሙቀት እና በኬሚካሎች ሲጎዳ ፀጉሩ የመለጠጥ ወይም የማደግ አቅሙን ያጣል። ልክ እንደ ደረቅ እንጨት በትንሽ ንክኪ መቆራረጥ ይጀምራል። በተጨማሪም የፀጉር እድገት በአንድ ቦታ ላይ ቆሟል፣ ጨርሶ አይረዝምም የሚሉ ሰዎችን ብዙ ጊዜ እንሰማለን። የፀጉር እድገት በአንድ ቦታ ላይ የሚቆመው ለምንድን ነው? እዚህ ጋር አንድ ትልቅ ሚስጥር ልንገራችሁ። ፀጉራችሁ ማደጉን አላቆመም። እያንዳንዱ የሰው ልጅ ፀጉሩ በየወሩ ቢያንስ ግማሽ ኢንች ያድጋል። ነገር ግን ችግሩ ያለው የእድገት ዑደቱ ላይ ሳይሆን ከስር የሚያድጉት የፀጉር ጫፍ ላይ እየተሰባበረ ስለሚረግፍ ነው። ማለትም ከስር 1 ሴንቲሜትር ሲያድግ ከጫፍ 1 ሴንቲሜትር ከተሰባበረ ፀጉሩ ያደገ አይመስለንም። ይህ የሚሆነው የራስ ቅል ቆዳ የደም ዝውውር ሲቀንስ እና ለፀጉሩ ስር የሚደርሰው ንጥረ ነገር ሲቋረጥ ነው። ታዲያ ይህን ችግር ለመፍታት ውድ የሆኑ የኮስሞቲክስ ምርቶችን ከተፈጥሯዊ ምርቶች በምን ይለዩታል? የትኛውስ የተሻለ ነው? ብዙዎቻችን በቪታሚን የበለጸጉ የሚባሉ ውድ የሱቅ ምርቶችን እንገዛለን። ነገር ግን የእነዚህ ምርቶች ዋነኛ ችግር ግልጽነት ማጣታቸው ነው። እቃው ላይ በእንቁላል ፕሮቲን የበለጸገ ተብሎ ይጻፋል። ነገር ግን ውስጡ ስታዩት ዋናው ንጥረ ነገር 1% ብቻ ሆኖ የቀረው 99%ቱ ኬሚካል፣ ሰልፌት፣ ፓራቢን እና ሰው ሰራሽ መዓዛዎች ናቸው። እነዚህ ኬሚካሎች ለጊዜው ፀጉርን እንዲያንጸባርቅ ያደርጉታል እንጂ የረጅም ጊዜ ጤንነቱን ያጠፉታል። በአንጻሩ ተፈጥሯዊ ምርቶች ምንም አይነት መበረዝ የለባቸውም። አሁን ዛሬ የምናዘጋጀው ውህድ ስታዩት ፀጉራችሁ የሚያስፈልገውን ንጹህ ፕሮቲን እና ፋቲ አሲድ በቀጥታ ነው የሚያገኘው። ምንም አይነት ተጓዳኝ ጉዳት የላቸውም። ዋጋቸውም እጅግ ርካሽ ነው እና ከሁሉም በላይ ደግሞ ፀጉራችንን ከውስጥ ወደ ውጭ ነው የሚመግቡት። አሁን ደግሞ ወደ ዋናው ሚስጥር እንግባ። የዚህ ውህድ የመጀመሪያውና መሰረታዊ አካል እንቁላል ነው። ለመሆኑ እንቁላል ለራስ ቅል ጤንነት ያለው አስተዋጽኦ ምንድን ነው? የራስ ቅላችን ልክ እንደ መሬት ነው። መሬቱ ካልተኮተኮተና ማዳበሪያ ካላገኘ ሰብሎ አይበቅልም። እንቁላል ለራስ ቅል ቆዳ እጅግ በጣም አስፈላጊ የሆኑ ሌሲቲን የተባሉ ፋቲ አሲዶችን ይዟል። እነዚህ አሲዶች የራስ ቅልን ቆዳ ከመድረቅ ይከላከላሉ፣ የባክቴሪያና የፈንገስ ኢንፌክሽንን ይዋጋሉ እና የፀጉር ቀዳዳዎችን ሄር ፎሊክለስ በጤናማ ሁኔታ እንዲከፈቱ ያደርጋል። በተጨማሪም በእንቁላል ውስጥ የሚገኘው ባዮቲን ወይም ቪታሚን B7 ጥቅሙ ምንድን ነው? ብዙ ሰዎች ባዮቲን በክኒን መልክ ይወስዳሉ። ነገር ግን በእንቁላል አስኳል ውስጥ የሚገኘው ተፈጥሯዊ ባዮቲን ፀጉር እንዳይመለጥና እንዳይሳሳ የሚከላከል ዋና ጋሻ ነው። ባዮቲን በፀጉራችን ውስጥ ያለውን የኬራቲን መዋቅር ያጠናክራል። ይህ ማለት ፀጉራችን ሲያድግ በቀላሉ እንዳይበጣጠስና እድሜው እንዲረዝም ያደርገዋል። እዚህ ጋር ማንም የማይነግራችሁ ነገር ግን ውጤቱ ሙሉ በሙሉ የሚቀየር አንድ ወሳኝ ሚስጥር አለ። ፀጉራችን በጣም የደረቀ ከሆነ የእንቁላል የትኛው ክፍል መጠቀም አለብን? ፀጉራችሁ ደረቅ፣ ሻካራ እና የሚበጣጠስ ከሆነ መጠቀም ያለባቸው የእንቁላል አስኳሉን ብቻ ነው። አስኳሉ በከፍተኛ በሆነ ቅባት በቪታሚን A፣ D እና E የተሞላ ስለሆነ ለደረቅ ፀጉር እንደ ተፈጥሯዊ ኮንዲሽነር በመሆን ጥልቅ እርጥበት ይሰጣል። የቅባት ፀጉር ላላቸው ሰዎች የትኛው የእንቁላል ክፍል ይመረጣል? የራስ ቅላችሁ በፍጥነት ቅባት የሚያመነጭ ከሆነና ፀጉራችሁ የሚጣበቅ ከሆነ የአስኳሉ ክፍል ትታችሁ የእንቁላል ነጩን ክፍል ብቻ መጠቀም አለባችሁ። ነጩ ክፍል አልቡሚን በተባለ ፕሮቲን የበለጸገ ሲሆን በውስጡ ያሉት ኢንዛይሞች በራስ ቅል ላይ ያለውን ትርፍ ቅባት ያስወግዳሉ፣ የፀጉር ቀዳዳዎችን ያጸዳሉ፣ እንዲሁም ፀጉር ሳይከብደውና ሳይጣበቅ የፕሮቲን ጥንካሬ እንዲያገኝ ያደርጋሉ። ወደ ሁለተኛው አስደናቂ ንጥረ ነገር እንለፍ። የወይራ ዘይት። የወይራ ዘይት ከሌሎች ዘይቶች እንደ ኮኮናት ወይም የሰሊጥ ዘይቶች በምን ይበልጣል? ብዙዎቻችን የኮኮናት ዘይት እንወዳለን። ነገር ግን የኮኮናት ዘይት በአንዳንድ የፀጉር አይነቶች ላይ የፕሮቲን መከማቸትን በመፍጠር ፀጉርን ይበልጥ እንዲሻክር ሊያደርግ ይችላል። የሰሊጥ ዘይት ደግሞ በጣም ከባድ ነው። የወይራ ዘይት ግን የፀጉርን ክሮች ሰብሮ የመግባት ከፍተኛ አቅም አለው። በውስጡ ጠቃሚ አሲዶችና አንቲኦክሲዳንት ስላለው ፀጉርን ሳያፍን በደንብ ያለሰልሳል። ለመሆኑ የወይራ ዘይት ፀጉርን እንዳይነቃቀል የሚያደርገው እንዴት ነው?
የፀጉር መነቃቀል ዋነኛ ተጠያቂ የሆነው ሆርሞን በራስ ቅል ላይ የሚያመጣውን ጉዳት የመቀነስና የፀጉር መነቃቀል የመግታት ተፈጥሯዊ አቅም አለው። በተጨማሪም የወይራ ዘይት ፎረፎርን እንዴት ያጠፋል? ፎረፎር የሚፈጠረው በፈንገስና በራስ ቅል መድረቅ ምክንያት ነው። የወይራ ዘይት ተፈጥሯዊ የፈንገስ መከላከያ አንቲፈንጋል ባህሪ ስላለው ፎረፎርን ከመሰረቱ ያጠፋል። የራስ ቅልን ማከክና መቆጣትን ሙሉ በሙሉ ያስታግሳል። ታዲያ ለዚህ ውህድ የትኛውን የወይራ ዘይት አይነት መጠቀም አለብን? ገበያ ላይ ብዙ አይነት የወይራ ዘይት አለ። ነገር ግን እናንተ መምረጥ ያለባቸው ኤክስትራ ቨርጂን ኦሊቭ ኦይል የሚለውን ነው። ይህ አይነት የወይራ ዘይት ምንም አይነት ሙቀትና ኬሚካል ሳይነካው በመጀመሪያ ፍቅፋቂ የሚወጣ በመሆኑ ሁሉም ቪታሚኖችና ጠቃሚ ባህሪያቱን ሳይቀንስ የያዘ ንጹህ ዘይት ነው። አሁን ወደ ትክክለኛው አሰራርና አተገባበር ደርሰናል። የዚህ ውህድ ትክክለኛ መጠን ስንት በስንት መሆን አለበት? መጠኑ ማዛባት ውጤቱን ሊቀይረው ይችላል። ትክክለኛው መጠን ለአንድ ሙሉ እንቁላል 2 የሾርባ ማንኪያ ኤክስትራ ቨርጂን የወይራ ዘይት መሆን አለበት። ፀጉራችሁ በጣም ረጅም ከሆነ መጠኑ እጥፍ ማድረግ ትችላላችሁ። ውህዱ ሙሉ በሙሉ እስኪዋሃድና ክሬም እስኪመስል ድረስ በደንብ መምታት ያስፈልጋል። እዚህ ጋር ብዙ ሰው የሚሳሳተው ትልቅ ጥያቄ አለ። ውህዱን ከመቀባታችን በፊት ፀጉራችን መታጠብ አለበት ወይስ በቆሸሸ ፀጉር ላይ መቀባት ይቻላል? መልሱ ፀጉራችሁ በትንሹ ንጹህ መሆን አለበት። ከመጠን በላይ የቅባት ክምችት፣ አቧራ ወይም ሌላ የኬሚካል ምርቶች እንደ ጄል ወይም ሄር ስፕሬይ ካለው ውህዱ ወደ ፀጉር ክሮች እና ወደ ራስ ቅል መግባት አይችልም። ስለዚህ ፀጉራችሁ በጣም የቆሸሸ ከሆነ መጀመሪያ በቀዝቃዛ ውሃ ወይም በትንሽ ሻምፖ መታጠብና በፎጣ ማድረግ ይመረጣል። ነገር ግን ፀጉራችሁ ንጹህ ከሆነ በቀጥታ መቀባት ትችላላችሁ። ውህዱን ዝም ብሎ መቀባት ብቻ በቂ አይደለም፣ ማሳጅ ማድረግ አለብን። ማሳጅ ስናደርግ በራስ ቅላችን ላይ ያለው የደም ዝውውር በከፍተኛ ሁኔታ ይነቃቃል። ደም ደግሞ ኦክሲጅን እና ንጥረ ነገሮችን ተሸክሞ ወደ ፀጉር ስሮች የሚሄድ ዋና መኪና ነው። ማሳጅ ስናደርግ የእንቁላል ባዮቲንና የወይራ ዘይቱን ንጥረ ነገር በቀጥታ ወደ ፀጉር ቀዳዳዎች እንዲገባ መንገድ እንከፍታለን። ማሸቱ የሚከናወነው በጣቶቻችን ጫፍ ለ5 ደቂቃ መሆን አለበት። ከማሳጅ በኋላ ውህዱን ተቀብተን ፀጉራችንን በፕላስቲክ መሸፈን ለምን ይጠቅማል? ይህ እርምጃ የግሪን ሃውስ ተጽዕኖ ይፈጥራል። ጭንቅላታችን የሚያመነጨው ተፈጥሯዊ ሙቀት በፕላስቲክ ውስጥ በማሰር የፀጉርን የውጭ መከላከያ ቆዳ እንዲከፈቱ ያደርጋል። ይህ ሲሆን ውህዱ ሳይደርቅና ሳይበን ፀጉሩ በደንብ እንዲመጣው ጥልቅ እርጥበት እንዲያገኝ ይረዳዋል። አሁን ደግሞ ፍጹም ልታደርጉት የማይገባውን ጥንቃቄ እንይ። ውህዱን ከ30 ደቂቃ በላይ ማቆየት ምን ጉዳት አለው? ካቆየሁትም ይበልጥ ይጠቅማል ብላችሁ ልታስቡ ትችላላችሁ። ነገር ግን ተሳስታችኋል። እንቁላል አንዴ ከደረቀ ፀጉር የማድረቅ ባህሪ አለው። ከ30 ደቂቃ በላይ ሲቆይ ፀጉሩ ይደርቅና ስትታጠቡት የመሰባበር እድሉ ይጨምራል። ስለዚህ ከ20 እስከ 30 ደቂቃ ፍጹም በቂ ነው። ይህን ውህድ ከተቀባን በኋላ በሙቅ ውሃ መታጠብ ለምን በጥብቅ የተከለከለ ነው? እዚህ ጋር ትልቅ ጥንቃቄ ማድረግ አለባችሁ። የሰው ልጅ ፀጉር ሆነ እንቁላል የተገነቡት ከፕሮቲን ነው። ሙቅ ውሃ በፀጉራችን ላይ ስናፈስ በእንቁላል ውስጥ ያለው ፕሮቲን ወዲያውኑ የመጥፋት ባህሪ ያሳያል። ይህ ሲሆን ደግሞ እንቁላል ከፀጉር ክሮች ጋር ተጣብቆ ስለሚቀር በኋላ ላይ ለማስለቀቅ በጣም አስቸጋሪ ይሆንባቸዋል። በተጨማሪም ሙቀት የፀጉርን ቀዳዳዎች ከመጠን በላይ ስለሚከፍትና የራስ ቅልን ተፈጥሯዊ ቅባት ስለሚያደርቅ ፀጉሩ ይበልጥ እንዲሰባበር ያደርገዋል። ስለዚህ ውህዱን ለማስለቀቅ ሁልጊዜ መጠቀም ያለባችሁ ቀዝቃዛ ወይም ለብ ያለ ውሃ ብቻ መሆን አለበት። የእንቁላሉን መጥፎ ሽታ ከፀጉራችን ላይ እንዴት በቀላሉ ማጥፋት ይቻላል? ሽታው የሚያስጨንቃችሁ ከሆነ ውህዱን ስታዘጋጁ ጥቂት ጠብታ የሎሚ ጭማቂ ወይም ቫኒላ ፈሳሽ አብራችሁ መምታት ትችላላችሁ። ካልሆነ ደግሞ ከታጠባችሁ በኋላ ፀጉራችሁን በፐም ኮምጣጤና በውሃ ውህድ መለቃለቅ ሽታውን ሙሉ በሙሉ ያጠፋዋል። ይህንን ውህድ በሳምንት ወይም በወር ስንት ጊዜ መጠቀም አለብን? ፀጉራችሁ በጣም የተጎዳና የሚበጣጠስ ከሆነ በ2 ሳምንት አንድ ጊዜ መጠቀም በቂ ነው። ፀጉራችሁ ጤናማ ከሆነና እድገቱን ለመጠበቅ ከፈለጋችሁ ደግሞ በወር አንድ ጊዜ በመጠቀም አስደናቂ ለውጥ ያመጣል። ይህንን ተፈጥሯዊና ሳይንሳዊ መንገድ ዛሬውኑ ጀምሩትና ያገኛችሁትን ለውጥ በኮሜንት አጋሩኝ። ዛሬ ያያችሁት መረጃ ጠቃሚ ሆኖ ካገኛችሁት ይህንን ቻናል ሰብስክራይብ ማድረጋችሁን አሁኑኑ አንድ ጊዜ ቼክ አድርጉት። ብዙ ጊዜ ጠቃሚ መረጃ አይተን ሰብስክራይብ ማድረጉን ስለምንረሳው ነው። ስለዚህ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው ሳምንት ደግሞ ይበልጥ ህይወታችሁን ቀላል የሚያደርግና በጤናችሁ ላይ ትልቅ ለውጥ የሚያመጣ ሌላ አስደናቂ ቪዲዮ ይዤላችሁ እመጣለሁ። እስከዚያው ድረስ ፀጉራችሁን በሚገባ ተንከባከቡ። ጤናማ ኑሮ ለሁላችንም። ባይ